ስለ አፕሉ ታሪክ ሰምታችኋል? ካልሰማችሁ ቆይ ላካፍላችሁ። በአንድ ወቅት እቺ ህጻን ልጅ ሁለት አፕሎችን ከቤቷ በራፍ ላይ ወድቀው ታገኛለች። ሁለቱንም አፕሎች ይዛ ወደ ቤቷ ትገባና ከእናቷ ፊት ትቆማለች። እቺም ህጻን ልጅ ሁለቱንም አፕሎች በስስት እየተመለከተች ለእናቷ ሙሉ ታሪኩን ትነግራታለች። እናትየውም በጥሩ ስነ ምግባር አሳድጊያታለሁ ብላ ለምታስበው ልጇ አንድ ጥያቄ ታቀርብላታለች። ይህም ጥያቄ በእጅሽ ላይ ካሉት አንዱን አፕል ለኔ ስጪኝ የሚል ጥያቄ ነበር። እቺም ህጻን ልጅ ያልጠበቀችውን ጥያቄ ነበር የሰማችው በወቅቱ። እነዚህንም አፕሎች በድጋሚ በረንብ ካስተዋለቻቸው በኋላ የሆነ ምግባር ታደርጋለች። ሁለቱንም አፕሎች ወደ አፏ ታስጠጋለች። በየተራም ከሁለቱ አፕሎች ትገምጣለች። ይሄንንም ተግባር የተመለከተችው እናት እጅግ በጣም ደነገጠች። ልጄ ምን አይነት ትምህርት ነው ያስተማርኳት? መስጠትን ማካፈልን አላስተማርኳትም እንዴ? የሚል ጥያቄዎች በጭንቅላቷ ይመላለሱ ጀመረ። ነገር ግን እናት በዚህ ድንጋጤ ውስጥ ሳለች ልጅት ያልተጠበቀ ነገር ታደርጋለች። ከቀመሰቻቸው ሁለቱ አፕሎች አንዱን ትመርጥና እናቴ ይህ ነው ላንቺ የሚሆነው፣ ይህ ነው የሚጣፍጠው፣ የቀመስኩበት ምክንያት የሚጣፍጠውን ላንቺ መርጬ ለመስጠት ያስችለኝ ዘንድ ነው ብላ ለእናትየው ህጻን ልጅ አንዱን አፕል ሰጣታለች። ታዲያ በድጋሚም እናትየው ያልጠበቀችው ነገር ስለተከሰተ በድንጋጤ ታለቅሳለች። ይህ ለቅሶ ግን የሐዘን ሳይሆን የኩራት ነበር። ታዲያ እቺ እናት ለልጇ ያስተማረችው መስጠትን ማካፈልን ብቻ ሳይሆን ለሚወዱትና ለሚያከብሩት ሰው ካለን ነገር ላይ የሚጣፍጠውን መርጠን ለነሱ መስጠትን አስተምራ ነበር። ይህ ምንም እንኳን ታሪክ ቢሆንም በሁላችን ቤት ውስጥ ግን በአሁኑ ወቅትም ያለ ነገር ነው። ልጆቻችንን ካሁኑ መስጠትን ማካፈልን ካላስተማርናቸው ነገ ከነሱ ምንም ነገር መጠበቅ አንችልም። ምክንያቱም ገበሬ የዘራውን ብቻ ነው የሚያጭደው፣ ያልዘራውን አያጭድም። ዛሬ ላይ በልጆቻችን ፊት የምናደርጋቸው ነገሮች ሁሉ ለነገ የልጆቻችን ስንቆች ናቸው። ታዲያ ለልጆቻችን የሚሆን አንድ ስንቅ ላስታውሳችሁ። ታዲያ እኛም በሙታን ሳማር ቅዱስ ሚካኤል ገዳም የሚኖሩ እናትና አባቶቻችን ያለባቸውን ችግር ለመረዳት ከቦታው ከወራት በፊት ሄደን ነበር። ወደ 500 ኪሎ ሜትሮችን አቋርጠን ከሙታን ሳማር ቅዱስ ሚካኤል ገዳም ተገኝተን ነበር። በዚህም የተሰሩትን ስራዎች ለእናንተ አስመልክተናል። እጅግ በጣም የሚያማምሩ የእናቶች በዓት ወይም የመኖሪያ ቤት ተሰርቶ አልቋል። ነገር ግን በዛን ወቅት እንደተረዳነው ከሆነ ለእናቶች ቅድሚያ የሰጡት አባቶቻችን አሁን እየኖሩበት ያሉበት ሁኔታ እጅግ በጣም አሳዛኝ ሁኔታ ውስጥ ነው ያሉት። ከኋላ እንደምትመለከቱት ምግብ የሚያመስሉት በዚህ ቤት ውስጥ ነው። ይህ ብቻ አይደለም፣ የሚኖሩበት ቤት ደግሞ ይህ ነው። በዚች አንድ ጎጆ ውስጥ ማለትም በአንዷ ውስጥ ብቻ 5 ሆነው ነው እያደሩ ያሉት በአሁኑ ወቅት። እቺ ጎጆ እንኳን ፀሐይን እንኳን ዝናብን ለማረፍና ጥሩ ህልም ለመመልከት የምትሆን ቤት አይደለችም። ታዲያ በሙታን ሳማር ቅዱስ ሚካኤል ገዳም የሚኖሩ አባቶቻችንን እገዛ ለማድረግ እነዚህን ሁለቱን አካውንቶች ተጠቀሙ። የኢትዮጵያ ንግድ ባንክና አቢሲኒያ ባንክ።